ምን አልሽኝ? ሰላም ነው ያልኩ። እግዚአብሔር ይመስገን። ስንት አመትሽ ነው? 20 20 ተማሪ ነሽ ሰራተኛ? ተማሪም ሁለቱ። ኦኬ። ፋይናል ጎልሽ ምንድን ነው? ፋይናል ጎል ኮምፒውተር ሳይንስ አይደለም። ፋይናል ጎልሽ ምንድን ነው? እንጃ ብዙ ነው። ለምሳሌ የራሴ የሚለው ነገር ሊሆን ምን ለምሳሌ በስራም በምንም በቃለቅ በስራ ምን አይነት ስራ ነው መስራት የምፈልግ? ንግድ ምናምን ደስ ይለኛል። ኦኬ ንግድ ምናምን። እናትና አባትሽ አንድ ላይ ናቸው? ፋዘር በህይወት የለም። አርፏል። አዝናለሁ በጣም። ተማሪ ነሻ? የኮሌጅ ተማሪ። ኮሌጅ። ኦኬ ምን ዲፓርትመንት? ኮምፒውተር ሳይንስ? ኮምፒውተር። አሁን 20 አመትሽ ነው። 20 አመቴ ነው ብለሻል። 25 አመትሽ ላይ ራስሽን ምን አይነት ፖዚሽን ላይ ታስቢያለሽ? ያው ስራ መያዝ እና ከዛ በቃ ትዳር የሚባለው ነገር ስራ መያዝ እና ትዳር የሚባለው ነገር አለ። ስራ መያዝ እና ትዳር ማግባት። ሁለቱንም አንድ ላይ? እግዚአብሔር ካለ አንዱ መረጭ ብትባይ የቱን ትመርጫለሽ? ሜይ ቢ ትዳር። አስቀምጪ። አዩታ ምን አልሽኝ? ናፍቆት ባል ወይስ ስራ? ባል ምናልባት አግብቼ ሊሰራ ስለምችል ባል ነው ሊሆን ይችላል። ማለት ካገባሽ በኋላም የመስራት ሀሳብ አለሽ? አዎ በደንብ ምንም ጥያቄ የለውም። ማለት ካገባሽ በኋላ እኮ እቤትሽ ነው መቀመጥ ያለብሽ። ባልሽ መስራት የባልሽ ድርሻ ነው፣ ያንቺ ድርሻ አይደል? ያ እሱ ልክ ነህ። ግን ያው ሴት ልጅ ትንሽ የሆነ የራሷ ገቢ ሊኖራት ይገባል። ምን ለምን? አይ ግድ ነው ማለት ባልሽ የመብራት የውሃ የልጆቹን የመዋለ ህጻናት የሚከፍል ከሆነ የልብስሽን የምግብ የአስቤዛ የሚከፍል ከሆነ ለምን ትሰሪያለሽ? ወተሽ አቴንሽን ፍለጋ ነው ብዬ ነው የማስበው እኔ። ሴት ልጅ ትዳር መስርታ ባሏ የምትፈልገውን ነገር እንዳለ እያደረገላት ወጥቼ ካልሰራው የምትል ከሆነ ብልት ፈለጋ ነው ብዬ ነው ትራንስሌት የማደርገው። በቃ ብልት ስለምትፈልግ ነው እንጂ በስነስርዓት እየተንከባከባት ፕሮቴክት እያደረጋት የመብራት የውሃ የአስቤዛ የሁሉንም ነገር ከበር እያደረገላት ወጥቼ ካልሰራው እንዲህ ታንቅ የምትል ከሆነ እኔ እንደዛ ምን አይነት ሰው አይደለም። ግን ማገዝ የሚችሉ አይነት ሰው ከሆነ እሰራለሁ፣ ካልሆነ ችግር የለብኝም። ኧረ በስመ አብ ወልድ ማገዝ። ኦኬ ብሮክ ወንድም ታገቢያለሽ ማለት ነው? ችግር አለው? ያው ችግር የለብኝም። ብሮክ ወንድ ታገቢያለሽ? እግዚአብሔርን ገረመኝ። በጣም ደስ ይላል። ትክክለኛ ስምሽ ናፍቆት ነው? ናፍቆት አስተሳሰብሽ ደስ ይላል። ቀጥይበት እሺ። እኔ ሲጀመር ቆንጆ ሴቶች እግዚአብሔርን እኔ ብዙ ጊዜ በመልካቸውም በአስተሳሰባቸውም የሆነ ነገር ላይ ትምህርት ላይ ምናምን ነገር ካልሆነ በስተቀር እንከን አላገኝባቸውም። ሁሉም በቃ ፋይናል ጎላቸው እንደዚህ አይነት ነገር ነው። ፌሚኒን ናቸው በብዛት ያለ አይደል? በቃ ሴታ ሴት የሆነ ባህሪ ነው ያላቸው፣ ትክክለኛ የሴታ ሴት። እነዚህ ግን ወንድ የሚመሳሰሉ ሴቶች እንደ መልካቸው ነው፣ ካራክተራቸው በቃ ፊታቸውም ያስጠላል፣ ወንድ ነው የሚመስሉት፣ ባህሪያቸውም የወንድ ነው። ወጥቼ ካልሰራው ነውረድ እናትን ከሰባተኛ ደረጃ ላይ እያስወረድኩ ልደክልልህ ቃላ ናፍቆት። የሆነ ጥያቄ ልጠይቅሽ። አንተ ሁለተኛ እንዳገባ እኔ ጋር የፍቅር ግንኙነት ውስጥ የትኛው ነው በጣም ደስተኛ መሆን ያለበት፣ ወንዱ ወይስ ሴቷ? ሁለቱም። ወይ ሞር በጣም ደስተኛ መሆን ያለበት ወይም ደግሞ በጣም ማፍቀር አለበት ብለሽ የምታስብ? አይ ሁለቱም ቢሆን አሪፍ ነው። ስፔሻሊ ሴት ልጅ ሁለቱም ወሳኝ ነው። ግን ያው ሴት
ምክንያት አለሽ? አይ የለኝም፣ እንዲሁ ስለጠየቀኝ መለስኩት። ማለት የሆነ ምክንያት ይኖርሻል። ለምንድን ነው ሴቷ ከወንዱ በላይ እዛ ግንኙነት ውስጥ እሱን ማፍቀር ያለባት? ያው ከጀመረች በኋላ አስጠላኝ ምናምን ብላ ብሬክአፕ ምናምን ለሴት ልጅ ትንሽ ከባድ ነው። ምክንያቱም እድሜ የሚባል ነገር አለ። ገባ? አሁን እኔ 4 ዓመት ወይም 3 ዓመት አሉ። አይኔ ነው ምን አንድ ይች እንደዚህ አውጭ ታታሉብኝ መስቀል ናፍቆት ቻሌ ነሽ ደብረሽ በእግዚአብሔር በእውነት እንዳይደበርሽ። እንደዛ ነው የማስበው። ታቶ ያለባቸው ሴቶች ሸልዮች ናቸው። እምብርታቸው የሚበሱ ሴቶች፣ አፍንጫቸው የሚበሱ ሴቶች እንትን ሸልዮች ናቸው ብዬ ነው የማስበው። ይደብርሻል? ሸል ብልሽ ናፍቆት? እኔ ለራሴ አይደለም ማለት ለራስሽ፣ ለሰው ግን ነሽ ማለት እኔ 20 ዓመት ሙሉ ምንም ለራሴ ያደረኩት ነገር የለም። ስልክ ይሆናላ ላይክ ሴቶች እንደሚልክ ምናምን ማለት ነው። አሁን የምጠይቀኝ በሙሉ በኮንፊደንስ መልስላለሁ። ግን ታቶ ስላለብኝ ብቻ የሆነ እንደዚህ ልትለኝ አትችልም። ግን ለአንተ በወር 10,000 ብር ብቻ ስለምሰራ ድሃ ነኝ እንዴ? እኔስ በወር 10,000 ብር ብቻ ስለምሰራ ድሃ ነኝ? ለምን እንደ አይደለም ነኝ። እውነታው እሱ ነው። በወር 10,000 ብር የሚሰራ ወንድ፣ በወር 20,000 ብር የሚሰራ ወንድ 10,000 እንደውም በጣም እንትን 20,000 ብር የሚሰራ ወንድ ድሃ ነው። በወር 20,000 ብር የሚሰራ ወንድ ድሃ ነው። ታቶ የምትሰራ ሴት እጇ ጋም ቂጧም ጋር ጡቷ ጫፍ ላይም ብብቷ ስርም የምትሰራ ሴት ሸሌ ናት። ቤተሰቦችሽ ምን አሉ እሱን ታቶ ሲያዩ? መስቀል ብቻ ነው እዚህ ጋር የተሰራሁት እና ተቆጥቻለሁ። እዚህ ጋር እስኪ ትንሽ እየወለቅ አድርጊ። እንደዚች ነገር መስቀል ብቻ አይደለም ጽሑፍ አለው። አዎ መድኃኒዓለም ነው የሚለው። ጋይስ የታቦት ታቶ ያለባቸው ሴቶች ሸሌዎች ናቸው። እግዚአብሔርን ሸሌዎች ናቸው። እንዲሁም ኖርማል ታቶ ብትሰሪ ጀጅ አላደረግሽም ነበር። የታቦት ታቶ የሚሰሩ ሴቶች ፍሯቸው፣ እግዚአብሔርን ፍሯቸው። በጣም ሸሌዎች ናቸው። በጣም ሲንግልነሽ እንትና ናፍቆት እግዚአብሔር የትግስት ምስል። ከዚህ በፊት ሪሌሽንሽፕ ውስጥ ገብተሽ ታውቂያለሽ? አይ አልፈልግም። ማለት እንትን ድንግል ነሽ ወይስ? ድንግል ነኝ። በጣም ታቶ ተሰርተሽ ድንግል ረጅ የለም እንዲህ